በአማራ ክልል ገተራማ ቦታዎች ተተናክሮ በከተለው አውደ ውጊያ የፋኖ ታጣቂዎች ላስታ ጀነራል አሳምነው ጽጌ ኮር በብልጽግና ሰራዊት ላይ ታላቅ ድል ተቀዳጁ እየተባለ ነው። እውነት ወይስ ሐሰት? በዝርዝር ይዘነዋል። በደቡብ ኢትዮጵያ ክልል ከዚህ ቀደም የጸጥታ መደፍረስ ከነበረባቸው የጋሞና ጋርዱላ ዞኖች የመከላከያ ሰራዊት ለቅቆ መውጣቱን ተከትሎ በስፍራዎቹ ተኩስ መከሰቱን የአካባቢው ነዋሪዎች ተናገሩ። አጠናክረን የያዝነው ጉዳያችን ነው። የተወደዳችሁ ይህ ዕለታዊ መረጃዎችን የምታገኙበት ታማኝ የመረጃ ምንጭ ነው። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ወደ ዝርዝር መረጃው እንለፍ። በደቡብ ኢትዮጵያ ክልል ከዚህ ቀደም የጸጥታ መደፍረስ ከነበረባቸው ከጋሞና ጋርዱላ ዞኖች የመከላከያ ሰራዊት ለቅቆ መውጣቱን ተከትሎ በስፍራዎቹ አለመረጋጋት መከሰቱን የአካባቢው ነዋሪዎች ለኢትዮጵያ ኢንሳይደር ተናግረዋል። የመከላከያ ሰራዊት አካባቢዎቹን ባለፉት 3 ቀናት ለቅቆ መውጣቱን ለኢትዮጵያ ኢንሳይደር ያረጋገጡ አንድ የክልሉ ኃላፊ በበኩላቸው በስፍራዎች በተፈጠረው አለመረጋጋት በሰዎች ላይ የደረሰ ጉዳት እንደሌለ ገልጸዋል። ከትላንት እሁድ የካቲት 18 2018 ጀምሮ የጸጥታ መደፍረስ ካጋጠማቸው የደቡብ ኢትዮጵያ ክልል አካባቢዎች መካከል የጋሞ ዞን አርባ ምንጭ ዙሪያ ወረዳና የጋርዱላ ዞን ደራሼ ወረዳ እንደሚገኙበት ነዋሪዎች ለኢትዮጵያ ኢንሳይደር አስታውቀዋል። በአርባ ምንጭ ዙሪያ ወረዳ የሚገኙ አንድ የአካባቢው ነዋሪ የጸጥታ አለመረጋጋት የተፈጠረው የዘይሴ ብሔረሰብ በሚገኙባቸው ቀበሌዎች መሆኑን አመልክተዋል። ትላንት አመሻሽ አካባቢ በተለይ ዘይሴ ወዘቃ የተባለ ቀበሌ ላይ የትኩስ ድምጾች ይሰሙ እንደነበር እኚሁ ነዋሪ ገልጸዋል። ከዚህ ቀደምም ራስን በራስ ከማስተዳደር ጥያቄ ጋር በተገናኘ በዘይሴ ብሔረሰብ መኖሪያ ቀበሌዎች ግጭቶችና አለመረጋጋቶች እንደነበሩ የሚናገሩት ነዋሪው የትላንቱ ሁኔታም ከዚሁ ጋር የተገናኘ መሆኑን አስረድተዋል። በአካባቢው በተፈጠረው አለመረጋጋትና ትኩስ ምክንያት ከአርባ ምንጭ ጊዶሌ ኮንሶ የሚወስደው አውራ ጎዳና በትላንትናው ዕለት ተዘግቶ እንደነበረ ነዋሪው ተናግረዋል። የጸጥታ ኃይሎች በአካባቢው ላይ ከደረሱ በኋላ ለጥቂት ሰዓታት ተዘግቶ የነበረው አውራ ጎዳና መከፈቱን ነዋሪው ገልጸዋል። በአሁኑ ወቅት በአካባቢው የደቡብ ኢትዮጵያ ክልል አድማ ብተናና የጋሞ ዞን ፖሊስ አባላት በዛ ብለው እንደሚታዩም ነዋሪው እማኝነታቸውን ስተዋል። የመከላከያ ሰራዊት አባላት ግን በአካባቢው አለመኖራቸውን የወረዳው ነዋሪ ገልጸዋል። በትላንትናው ዕለት ሌላው አለመረጋጋትና ግጭት የተከሰተበት የደቡብ ኢትዮጵያ ክልል የሚገኘው የጋርዱላ ዞን ነው። በዚህ ዞን ውስጥ በደራሼ ወረዳ ስር የሚገኙ 3 ቀበሌዎች ውስጥ የእርስ በርስ ግጭት መኖሩን 2 የአካባቢው ነዋሪዎች ለኢትዮጵያ ኢንሳይደር ተናግረዋል። ሆልቴ፣ ሃይበናና ዋሌሳ የተሰኙት 3ቱ ቀበሌዎች ከማንነት ከእርሻና ከግጦሽ መሬት ጋር በተያያዘ ግጭቶች ሲከሰቱባቸው የቆዩ ናቸው። የመከላከያ ሰራዊት ትላንት እሁድ ከነዚህ ቀበሌዎች ለቅቆ መውጣቱን ተከትሎ በአካባቢው ዳግም ግጭት መቀስቀሱን ነዋሪዎቹ አስታውቀዋል። ሆኖም የአካባቢው ነዋሪዎች ስልካችን ሊጠለፍ ስለሚችል የደህንነት ስጋት አለብን በሚል ምክንያት በግጭቱ ስለደረሰው ጉዳትና ስለተያያዥ ጉዳዮች ዝርዝር መረጃ መመስጠት ተቆጥበዋል። በደቡብ ኢትዮጵያ ክልል ከዚህ ቀደምም ግጭትና አለመረጋጋት ከነበረባቸው 2 ዞኖች የመከላከያ ሰራዊት ባለፉት 3 ቀናት ውስጥ ህድወት ለቅቆ መውጣቱን አንድ የክልሉ ኃላፊ ለኢትዮጵያ ኢንሳይደር አረጋግጠዋል። በደቡብ ኢትዮጵያ ክልል ሰላምና ጸጥታ ቢሮ የሚሰሩት እኒሁ ኃላፊ የመከላከያ ሰራዊቱ ከነዚህ አካባቢዎች የወጣው ከሰሜን ኢትዮጵያ ጋር ካለው ሁኔታ ጋር በተገናኘ እንደሆነ ጠቁመዋል። በአማራ ክልልና በሌሎችም አካባቢዎች የሚገኙ የመከላከያ ሰራዊት አባላት ከዚህ ቀደም ሲቆጣጠሯቸው የነበሩ አካባቢዎች ለቅቀው ወደ ሰሜን ኢትዮጵያ አቅጣጫ ሲጓዙ የሚያሳዩ ቪዲዮዎች ባለፉት ቀናት በማህበራዊ ትስስር ገጾች ሲዘዋወሩ ታይተዋል። የፌዴራል መንግስት የመከላከያ ሰራዊት እያካሄደው ያለውን ሰማይት በተመለከተ እስካሁን በይፋ የሰጠው መግለጫ የለም። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ እዝ አካል የሆነው ራሱን ላስታ ጀነራል አሳምነው ጽጌ ኮር ብሎ የሚጠራው ከሁሉም ክፍለ ጦሮች የተወጣጡና የኮሩ ነብሮ ኮማንዶና ዋክሹም ብርጌድን ጨምሮ በተሳተፉበት አውደ ውጊያ በአገዛዙ መከላከያ ሰራዊት ላይ ታላቅ ድል ተቀዳጅተዋል እየተባለ ነው። በአወጡት መረጃ መሰረት በአርበኛ 10 አለቃ ሀቢብ የሱፍ ሀቢቦ የተሰየመው ዘመቻ የካቲት 09 2018 ዓመተ ምህረት ከንጋቱ 10 ሰዓት ጀምሮ በቡግና ወረዳ አይና ከተማ ዙሪያ በተደረገ ከባድ ጥንቅንቅ የጠላትን ኃይል 4 ምሽግ በመስበር 82 በመደምሰስ 25 ክላሽ 1520 የክላሽ ተተኳሽ 32 የእጅ ቦምብ 26 የወገብና የደረት ትጥቅ በመማረክና አይቀጡ ቅጣት በመቅጣት ጠላት ወደ ነበረበት የቀበሮ ጉድጓድ እንዲመለስ አድርገውታል። በተያያዘ መረጃ የኃይሉ ከበዲ ክፍለ ጦር ፖለቲካ ዘርፍ ኃላፊ የሆነው አርበኛ ጌታቸው ወርቁ በደሃና መስመር ከጭላ ወደ አዚላ በአምቡላንስ ተጭኖ ሲንቀሳቀስ የነበረ የብልጽግና ካድሬና ፖሊስ ከጭላ በ17 ኪሎ
ሜትር ርቀት ቅናባ ማርያም ላይ ደፈጣ በመያዝ የሰቆጣ ወረዳ 02 ቀበሌ ነዋሪ የሆነውን ኢንስፔክተር ወርቁ ባይንና ምርቱ ዓለሙ የሚባል የሰቆጣ ዙሪያ ወረዳ 012 ቀበሌ የሚሰራ ፖሊስን እንዲሁም 2 ክላሽንኮፍ በመማረክና ለእኩይ ዓላማ ሲተከሙበት በነበረው ተሽከርካሪ ላይ ጉዳት በማድረስ አርበኛ ጌታቸው ወርቁ ታላቅ ጀብዱ ፈጽመዋል ሲል ተዘግቧል። እስካሁን በመንግስት በኩል ምንም አልተባለም። የምናደርሳችሁ ይሆናል።